ሰላም ውድ የተከበራችሁ የሳዲያ ዩቱብ ቻናል ተከታዮች እህትና ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? አህለን ፊኩም። ያው እንግዲህ ሞኒ የሆንኩበት ኮንግራ ይህን ይመስላል። ኮንግራ ኬኩ የገዛሁት ይኸው ያሰራሁት ኮንግራ ይላል እዚህ ጋር። ያው እንግዲህ እንደዚህም አድርገን ብናዘጋጅም እንትኑ መንዙማው እንዳይገባብኝ ብዬ ነው። ያው ኮፒራይት እንዳይዘኝ ይኸው ያዘጋጀሁት ይህንን ነው። እንኳን ደስ አላችሁ። በእናንተ የተነሳ ነው እዚህ የደረስኩት። በውድ እህቶችና ወንድሞቼ ነው፣ በእናንተ ነው እዚህ የደረስኩትና ደግሞ እስከ መጨረሻው ድረስ ያማረ ያድርገው፣ የሚያስደስተኝ ያድርገው። እስከ መጨረሻው ድረስ የለፋንበትን ስናገኝ እንደሰታለን ማለት ነው። እንግዲህ ደግሞ ያን የመጨረሻውን እሱ ያሳምረልን። የሁላችሁንም ደግሞ የለፋችሁበትን የምትደሰቱበት ያድርጋችሁ። ያው እንግዲህ ብዙዎች የተዘጋጃችሁ አላችሁ ሞኒ ለመሆን እና እናንተንም ያስደስታችሁ። በቅርቡ ተደሰቱልኝ። በጣም አመሰግናለሁ። ላይክ እና ሰብስክራይብ ስታደርጉ የነበረው ሸር ስታደርጉልኝ የነበረው እንዲሁም ሰዓቴ እንድሞላ ስታጫውቱልኝ የነበራችሁት እና ሀንዬ እና ትዝታ እንዲሁም ብዙ ልጆች ስታጫውቱልኝ ነበረ። ውዱ ባሌ እሱም አመሰግናለሁ። ድዋሌ ደግሞ ከኢትዮጵያ ድረስ ነበረ ሲያጫውትልኝ የነበረው። እንዲሁም በውጭ ሀገር ያሉ እህትና ወንድሞቼ እንደዚሁ ሰዓት ሲያጫውቱልኝ ነበረ። በጣም ነው የማመሰግነው። አመሰግናለሁ። በእናንተ የተነሳ እዚህ ደርሻለሁኝ። ደግሞ እስከ መጨረሻው ድረስ ቆንጆ እንዲሆን እንዳመረልኝ ደስ ይለኛል። ያው እናንተንም ልክ እንደኔ እንደዚህ ተደስታችሁ እንዳያችሁ እመኝላችኋለሁኝ። የለፋችሁበትን በተለይ ቤት ለቤት ስንዞር ከስራ ጋር ሆኖ በጣም ነው የሚያደክመውና እንግዲህ እናንተም የለፋችሁበትን ፈጣሪ ይስጣችሁ፣ ታገኛላችሁ ኢንሻአላህ ደግሞ እና ይሄ ነው። ጓደኞችም አሉ ግን ቪዲዮ ውስጥ መግባት ስለማይፈልጉ ነው። ኮንግራ ኮንግራ በዚህ ነው በዛ በኩል ነው። አረከቦት አለን ግን ዝም ለእንትኑ ብለን ዝም ብለን እንደዚህ ሲፈረሽ ዛህማ እንዳይፈጥር ብለን ነው እንጂ አለን ከአንዳይሉ ሁለት ቀለል ይበል ብለን ጀጀብናው ሁሉ ነገር አለን። ቀለል ይበል ብለን ነው እዛ ነው እንጂ አለን። አውሬ ሙዚቃና ነሽዲያ ብቻ ነው እንጂ እንትን የሚለው ለወሬ አይደለም፣ ጮኸት ምናምን ነው እንጂ። እሺ ምንድን ነው እኔ እኮ መስሎኝ ነው። አያምርም? እቺ ደግሞ ሞላች። በቃ ይህንን ያህል እንደዚህ ፏካል ማለት ነው። ያ እንግዲህ ግድግዳው ምኑን ለማንሳሳት አይመችም። ልጆች አሉ በዛም በዚህም ስለሚሄዱ እነሱን ማስገባት አልፈለገም። እሺ ግማሹ ስራ ላይ ስለሆነ ነው ይመጣሉ። ያው ላይቭ ላይ ልገባ ነው። ላይቭ ላይ ስለምገባ እንግዲህ ላይቭ ላይ የምገባው በጨለማ ስለሆነ ነው። ብርሃን የሌለውን
አሁን የዋዌን ስልክ ታመጫለሽ ኮሜንት እንዲያነብብሽ። አሁን ትንሽ ረዘም ይበልልኝ ብዬ ነው ለሰዓት እንዲቆጥር። አጭር ቪዲዮ ከሆነ እንትን አይይዝም፣ በር አይይዝም። ግን እንዲህ ተብሎ ነበር የሚቀረጸው። አሎ እግሩ የተቀረጸው እንደዚህ ተብሎ ነበር የሚቀረጸው። ከዛ ትጠሪያቸዋለሽ ይመጣሉ። እኔ ላይቭ ላይ ሙኜ ቢሆን እነሱ ኬኩን ይቆርሳሉ። ምንም ችግር የለውም። ማነው ይበላሉ ማለት ነው። ይኸው ያው ሙዚቃ አይፈቅድም። ያው ስቆርሰው እያያችሁ ነው። ሙዚቃ ስለማያስፈልግ እንደዚህ ዝም ብዬ መቁረስ ብቻ ነው። ታውቃላችሁ ዩቲዩብ ደግሞ ህጉ ጠብቋል። አሁን ህጉ ስለጠበቀ እንደዚህ ይህ ቆረስኩ። እሺ ይህ ቆረስኩኝ። ያው ላይቭ ላይ ስገባ በጨለማ ስለሚሆን ይዘንኛውን የበፊቱን አገባብ አልቻልኩበትም። በዛ ነው እንደ በፊቱ አገባብ አልቻልኩበትም። ስላልቻልኩበት ከዛ ስልክሽን ስጭኝ ኮሜንት እንዲያነበበት። ለምን ትቀርጫዋለሽ? ለመቀረጽ ነው። እኔ ቆይ አሁን ልጨርስ ነው። 8 ደቂቃ ሲሞላኝ ሞልቶኛል።